ሰይጣን ወይም ደግሞ አጋንንት ወደ ሰው ልብ የሚገባበት መንገድ። ይህንን መልእክት ለብዙ ሰዎች ሼር፣ ኮፒ ሊንክ በማድረግ አድርሱልኝ። አጋንንት ወደ ሰው ልብ የሚገባበት መንገድ አንድ ነው። እርሱም ደግሞ ኃጢአት ይባላል። ኃጢአትን ስንሰራ ለአጋንንት ልባችንን እየከፈትንለት ነው። ብዙ ሰዎች አይመስላቸውም። ነገር ግን ኃጢአትን ሲሰሩ እየሰሩ በደጋገሙ ቁጥር ያን ኃጢአት ሲሰሩ ሰይጣን ኃጢአትን መሳሪያ አድርጎ ይጠቀመዋል፣ ወደ ልባችን ለመግባት ማለት ነው። ስለዚህ ሁላችሁም የምትሰሙኝ ሰዎች አንድ ነገር ማስተዋል አለባችሁ። አጋንንት ወደ ልባችሁ እንዳይገባ ከኃጢአት ሕይወት ነፃ መውጣት አለባችሁ። ከኃጢአት ሕይወት ነፃ የምትወጡበት መንገድ ኢየሱስ ክርስቶስ ነው። በክርስቶስ ኢየሱስ ያመናችሁ ሰዎች ደግሞ እናንተ ዳግመኛ ቸርች እየተመላለሳችሁ ቸርች እየሄዳችሁ እናንተ ውስጥ አጋንንት የሚገባበት መንገድ አንድ ነው። ቃሉን ማንበብና መጸለይን ከእጃችሁ ካስጣለ በኋላ ሰይጣን ከዛን ጊዜ በኋላ ወደ ኃጢአት ልምምድ ውስጥ ያስገባችኋል። ሰይጣን ኃጢአትን ሳትሰሩ ያለ ምክንያት ወደ እናንተ ልብ ሊገባ አይችልም። በአጋንንት የምትሰቃዩ በየጊዜው አጋንንት የሚወጣባችሁ ሰዎች ይህን መልእክት በደንብ እንድሰሙ ይፈልጋለሁ። አጋንንት ወደ እናንተ ልብ እየገባ ያለው የእግዚአብሔርን ቃልና ጸሎት ስለጣላችሁ። ስለዚህ የእግዚአብሔርን ቃልና ጸሎትን አንሱና ጸልዩ። ከእግዚአብሔር ቃል ጋር ተስማሙ፣ ንስሐ ግቡ፣ ከድግግሞሽና ከልምምድ ኃጢአት ውጡ። ኃጢአት ለሰይጣን በርን ይከፍትለታል። ማለትም የልባችሁን በር የሚከፍተው ኃጢአት ነው ማለት ነው። ስለዚህ ሰይጣን ወደ ልባችሁ እንዳይገባ ልባችሁን በእግዚአብሔር ቃልና በጸሎት ቆልፋችሁ ዝጉት፣ ጠብቁት። ተባረኩልኝ። ይህን መልእክት ለብዙዎች ሼር አድርጉ።